የቻናል ቤተሰቦች እንደምን ሰንብታችኋል? ዛሬ የሲ ፕላስ ፕላስ 13ኛውን ክፍል ይዘን መጥተናል። ባለፈው ሌሰናችን ላይ ዋይል ሉፕን አይተናል። በዛሬው ሌሰናችን እስከ መጨረሻው ከተከታተላችሁ እነዚህ እንማራለን ማለት ነው። ዱዋይል ሉፕ እናያለን፣ ሲንታክስ ኦፍ ዱዋይል ሉፕ እናያለን። እንዲሁም በዱዋይል ሉፕ አንድ ሲ ፕላስ ፕላስ ፕሮግራም የምንሰራ ይሆናል። እንዲሁም መጨረሻ ላይ የራሳችሁ ሰልፍ ኤክሰርሳይዝ ይኖራል። ስለዚህ እስከ መጨረሻው ድረስ እንድትከታተሉ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጉ እንዳትረሱ። እንዲሁም የኖቲፊኬሽን አይከኗን ጠቅ ያደርጉ የተለያዩ ተጨማሪ ቪዲዮችን እዚህ ዩቲዩብ ቻናል ላይ ስንጨምር እንዲደርሳችሁ ማለት ነው። ስለዚህ ወደ ሌሰናችን እንገባለን። ዱዋይል ሉፕ እንግዲህ ከባለፈው እንዳየነው ሪፒቲሽን ስቴትመንት መካከል አንደኛው ነው። ከዋይል ሉፕ ጋር ይመሳሰላል። ነገር ግን ከዋይል ሉፕ የሚለየው ምንድን ነው? ዋይል ሉፕ መጀመሪያ ኮንዲሽኑ ነው ቼክ የሚያደርገው። ኮንዲሽኑን ቼክ ካደረገ በኋላ ትሩ ከሆነ ነው የሉፕ ቦዲው ያሉ ስቴትመንቶች ኤግዚኪዩት የሚደረጉ ማለት ነው። እዚህ ጋር ግን ምንድን ነው ኮንቲኒዩሽን ሉፑን ቼክ የሚያደርገው መጨረሻ ላይ ነው። ይሄ ዱዋይል ሉፕ ማለት ነው። ሶ ምን ጋራንቲ ያደርጋል ማለት ነው። ኢቨን ደ ኮንዲሽናችን ፎልስ ቢሆንም አንድ አይትሬሽን ኤክስኪዩት እንዲደረግ ጋራንቲ ያደርጋል። ወይም ሁሌም አትሊስት ዋን ሲንግል አይትሬሽን ኤግዚኪዩት ይደረጋል። ሶ ዱዋይል ሉፕ ጋራንቲስ ሲንግል አይትሬሽን ኤክስኪዩሽን ሪጋርድለስ ኦፍ ኮንዲሽን ወደር ኮንዲሽን ኢዝ ፋልስ ኦር ኖት ማለት ነው። ስለዚህ ሲንታክሳችን ይሄን ይመስላል። አለን ካውንተር ኢኒሻላይዜሽን እንደ ዲክላሬሽን አለን። ከዱ በፊት ዱ አለን፣ ን ከርሊ ብሬስ ን ሉፕ ቦዲ እዚህ ጋር አለ ማለት ነው። ን ዊ ሃቭ አይደር ኢንክሪመንት ኦር ዲክሪመንት ሊኖር ይችላል። መጨረሻ ላይ ምን አለ ማለት ነው? ዋይል ኮንዲሽን ን ሰሚኮለን አለ ማለት ነው። ሶ ኤክስኪዩት ሰች ስቴትመንትስ ን ን ቼክ ኢፍ ደ ኮንዲሽን ኢዝ ትሩ ማለት ነው። ጀስት ላይክ ይህን አናሎጂ መጠቀም እንችላለን። ቆርጦ መለካትና ለክቶ መቁረጥ ማለት ነው። ለክቶ መቁረጥ ለምሳሌ ዋይል ሉፕን ብንወስድ ለክቶ ነው የሚቆርጠው። ኮንዲሽኑ ትሩ ከሆነ ነው ኤክስኪዩት የሚያደርገው ማለት ነው። ኢን ሴንስ ሶ ቆርጦ መለካት ለምን ያጋልጣል? ለምሳሌ ለስህተት ኤክስፖዝድ ነው የምንሆነው ማለት ነው። ለምን መጨረሻ ላይ ነው ከቆረጥን በኋላ ነው ልኬቱ ትክክል ነው አይደለም የሚለውን የምንወስደው ማለት ነው። ሌላ ፐርፐዝ ላይ ሶ ዱዋይል ሉፕም ስቴትመንቱን ሉፕ ቦዲው ኤክስኪዩት ከተደረገ በኋላ ነው ምኑ ቼክ የሚደረገው? ኮንዲሽኑ ቼክ የሚደረገው። ስቲል ግን ምን ጋራንቲ ያደርጋል? አንድ ሲንግል አይትሬሽን ሁሌም ኤግዚኪዩት ሊደረግ ይችላል ማለት ነው። ይህን ሳምፕል ፕሮግራም ብናይ ለምሳሌ ሲ የሚባል አንድ ቫሪያብል አለን። ሲ የሚባል ቫሪያብል አለን። ን ኔጋቲቭ ቱ አሳይን አድርገንታል እዚህ ጋር። ን ዱ አለን። ይሄ ሉፕ ቦዲያችን ነው ማለት ነው። ሉፕ ቦዲያችን ነው። ሶ ሲያው ደ ናምበር ኢዝ ፖዚቲቭ ፖዚቲቭ የሚለውን ዲስፕሌይ ያደርግና ን ኢንክሪመንት ያደርጋል። ን መጨረሻ ላይ ምን ቼክ ያደርጋል? ኮንዲሽኑን ቼክ ያደርጋል። ፎር ዘ ፈርስት ታይም ሲ ስንት ነች? -2 ሶ ዘ ናምበር ኢዝ ፖዚቲቭ የሚለው ዲስፕሌይ ይደረጋል። ን ምን ኢንክሪመንት ያደርጋል። -1 ትሆናለች። ስቲል ግን ምንድነው ኮንዲሽኑ? ፎልስ ነው። ሶ ኮንዲሽን ፎልስ ስለሆነ ወደ ምን አይመለስም ማለት ነው? ወደዚህ ሉፕ ወዲያ አይመለስም ማለት ነው። ተርሚኔት ያደርጋል። ስቲል ግን ናምበራችን ሲ የምትባለው ናምበር ምንድነው? ምን አይደለም ፖዚቲቭ አይደለም ማለት ሰው ሲንግል አይትሬሽን ጋራንቲ ያደርጋል ያልነው ሪጋርድለስ ኦፍ ዘ ኮንዲሽን ነው። ኮንዲሽኑ ፎልስ ቢሆንም የመጀመሪያው አይትሬሽን ላይ ምን ያደርጋል? ሉፕ ቦዲ ያሉ ስቴትመንቶች ኤግዚኪዩት ይደረጋሉ። ለምን? ኮንዲሽኑን ቼክ የሚያደርገው መቼ ስለሆነ መጨረሻ ላይ ነው። ቼክ ፈርስት አይትሬሽን ኤረር ኤክስፖዝድ ነው ማለት ነው። ይሄ ዱዋይል ሉፕ። ሶ ሌትስ ራይት a dual loop C++ program which identifies or even numbers from 0 to 10 ከ0 እስከ 10 ያሉትን ኦድ ነምበሮች እና ኢቨን ነምበሮችን እየለየ 0 ኢዝ ኢቨን ነምበር፣ 1 ኢዝ ኦድ ነምበር፣ 2 ኢዝ ኢቨን ነምበር፣ 3 ኢዝ ኦድ ነምበር እያለ የሚያወጣ የፕሮግራም እንሰራለን ማለት ነው። ስለዚህ ዴቭ C++ ነው የምጠቀመው። ሶ ወደዛ ወስዳቸዋለሁ። ሂር ኢዝ C++ ስክሌተናችን ይህን ይመስላል። ሄደር ፋይል አለን፣ ኢንክሉድ ስትሪም አለን። ዩዚንግ ኔም ስፔስ ስታንዳርድ ላይብራሪ እንድንጠቀመው እዚህ ጋር ይህን አድ ካላረግን እያንዳንዱን ኤስ3 ኮለን አድርገን ኮል እናደረግ ነው ኢንም ሲ አውት ስንል ማለት ነው። ስለዚህ ኢንት ሜን አለኝ እዚህ ጋር ለሚ ዲክሌር ቫሪያብል አይ የሚባል ቫሪያብል ዲክሌር ላርግ ከዜሮ ይነሳ። ን ዱ ከርሊ ብሬስ ኢፍ አይ ሞጁሎ 2 ኖት ኢኳል ቱ 0 አይ ሞጁሎ 2ችን ወይም ሪሜንደራችን ከዜሮ የተለየ ከሆነ ማን ዲስፕሌይ ያደርግልኝ? አውት ማን ዲስፕሌይ ያደርግ እዚህ ጋር ነምበሩን ዲስፕሌይ ያደርግልን። አይን ዲስፕሌይ ካደረገ በኋላ ኤኒ ስፔስ ከፈለግን ይህን መጠቀም እንችላለን። ን
ኢዝ ኦድ ነምበር የሚለውን ዲስፕሌይ ማድረግ እንችላለን። ን ኒው ላይን እንዲያወጣለን እንደል እንላለን። ኦኬ ን ኤልስ ሲአውት ለዛን እኛውን ራሱን ኮፒ ላድርገው ራሱ ስለሆነ ሰው ይህን ኮፒ አድርገዋለሁ እዚህ ጋር ኢቨን ነምበር ደን ምን ያደርግልኝ እዚህ ጋር አይ ፕለስ ደን ዋይል አይ ሌዛን ኦር ኢኳል ቱ 10 እዚህ ጋር ማየት ያለባችሁ ነገር ሁለት አይነት ነገር አለ። ከርሊ ብሬስ መጠቀም እንችላለን ወይስ ከርሊ ብሬስ አለመጠቀም እንችላለን። ሁለቱ ልዩነቱ ምንድነው? ከርሊ ብሬስ ከተጠቀምን ያ ኮንዲሽን ትሩ ሲሆን ብቻ ነው እዛ ጋር ስቴትመንቶች ላይ እነዛ ስቴትመንቶች ኤክስኪዩት የሚደረጉት። ለምሳሌ እዚህ ጋር ኤክስትራ አንድ ስቴትመንት ቢኖርን አንኮንትሮለብል ነው ማለት ነው። ኢሚዲየት ፎሎዊንግ ስቴትመንቱ ብቻ ነው ኮንዲሽኑ ትሩ ሲሆን ብቻ ምን የሚደረግ ኤግዚኪዩት ዌዘር ኢት ኢዝ ኢን ኢፍ ስቴትመንት ላይ ኦር ኤልስ ስቴትመንት ላይ ነው ይችላል። ሶ እዚህ ጋር ይሄን ኢንቴንሽናሊ ነው እዚህ ጋር ያደረኩት። ኤግዚኪዩትድ ሪጋርድለስ ኦፍ ዘ ኤልስ ኮንዲሽን። አሁን ይሄኛው ስቴትመንት ሶ ኤልስ ኢን ኤሰንስ ኤልስ ማለት ይሄኛው ፎልስ ሲሆን ኮንትሮል የሚሰራው የትኛው ነው? ይሄ ይሰራል። ነገር ግን ይሄን ኮንትሮል አያደርገው። ከርሊ ብሬስ ውስጥ ብናስገባው ኖሮ ግዴታ ይሄ ፎልስ ሲሆን ነው ኢንክሪመንቱ የሚሰራው ማለት ነው። ሰው ከርሊ ብሬስ ካልተጠቀምን ኮንትሮል የሚያደርገው ያ ኮንዲሽን ኮንትሮል የሚያደርገው ምንድን ነው? ኢሚዲየትሊ ፎሎ የሚያደርገውን ስቴትመንት ብቻ ነው። ከዛ ቀጥሎ ያለውን ስቴትመንት ምን አያደርግም? ኮንትሮል አያደርግም ማለት ነው። ሶ ራን አድርገን እንየው። ይሄን ፕሮግራም ራን አድርገን እንየው። ያው ዜሮ ኢዝ ኢቭን ነምበር ስፔስ ስለጨመርነው ነው። እዚህ ጋር ስፔስ ስለጨመርን ነው። ዜሮ ኢዝ ኢቭን ነምበር፣ ዋን ኢዝ ኦድ ነምበር፣ ዋን ኢዝ ኢቭን ነምበር፣ ስሪ ኢዝ ኦድ ነምበር እያለ እስከ 10 ያሉትን ኦድ እና ኢቭን ነምበሮችን አይደንቲፋይ ያደርጋል። ሶ እዚህ ጋር ከርሊ ብሬስን አድቫንቴጅ እንድናይ ይሄንን እዚህ ውስጥ እናስገባው። ለምሳሌ ይሄን እዚህ ውስጥ ብናስገባው ሉፓችን ኢንፋይናይት ሉፕ ይሆናል። አይቆምም ማለት ነው። ለምን? ኢንክሪመንቱ የሚሆነው ምን ሲሆን ብቻ ነው? ይሄ ፎልስ ሲሆን ብቻ ነው ኢንክሪመንት የሚሰራው ማለት ነው። ሶ ፎር ዘ ፈርስት ታይም ዜሮ ሞጁሎቱ ምንድን ነው? ፎልስ ነው አይደለ? ፎልስ ነው ይሄ። ሶ ኤልስ ፓርቱ ይሰራል፣ ኢንክሪመንት ያደርጋል። ደን ወደ ማን አይመለስም ማለት ነው? ወደዚህኛው አይመለስም ማለት ነው። ሶ ራን እናድርገው። እዚህ ጋር ኢንፋይናይት ሉፕ ክሬት ያደርግብናል ማለት ነው። ኦኬ ኤልስ ፓርቱን አልዘጋሁትም። እሺ አቤሲን ዋን ኢዝ ኦድ ነምበር እያለ ይቀጥላል ማለት ነው። ዋን ኢዝ ኦድ ነምበር እያለ ይቀጥላል ማለት ኢንፋይናይት ሉፕ ይሆናል ማለት ነው። ሶ ከርሊ ብሬስ ከተጠቀምን ያ ኮንዲሽን ሲሆን ብቻ ይሄኛው ምን ይደረጋል ማለት ነው? ኤግዜኪዩት ይደረጋል ማለት ነው። ሶ ዋን ይዛል ትሩ ነው። ሶ ዋን ሞጁሎቱ ዲፍረንት ፍሮም ዜሮ ነው፣ ትሩ ነው። ሶ ኢዝ ኦድ ነምበር ብሎ ምን አያደርግም? ኢንክሪመንት አያደርግም ማለት ነው። የመጀመሪያው ኢትሬሽን ይሰራል። ዜሮ ሞጁሎቱ ዜሮ ነው። ስለዚህ የትኛው ነው ኤክስኪዩት የሚደረገው? ይሄ ነው። ዴን ዜሮ ኢዝ ኢቭን ነምበር ያወጣል። ዴን ምን ያደርጋል? ኢንክሪመንት ያደርጋል። ኢንክሪመንት ካደረገ በኋላ ወደ ኮንዲሽኑ ሲመጣ ይሄ ምን ይሆናል? ትሩ ይሆናል። ትሩ ሲሆን ዋን ኢዝ ኦድ ነምበር ብሎ ምን አያደርግም? ኢንክሪመንት አያደርግም ማለት ነው። ሶ ከርሊ ብሬስ ውስጥ ካለ ያ ኮንዲሽን ኤልስ ሊሆን ይችላል፣ ኢፍ ኮንዲሽን ሊሆን ይችላል። ያ ኮንዲሽን ትሩ ሲሆን ኦር ፎልስ ሲሆን ብቻ ነው ኤክስኪዩት የሚደረግ። ሶ ሪጋርድለስ ኦፍ ዘ ኮንዲሽን ኢንክሪመንት እንዲያደርግ ምን አደረግኩት ማለት ነው? ይሄን ከከርሊ ብሬስ ውጭ አደረኩት። ዊዛውት ከርሊ ብሬስ ተጠቀምኩኝ ማለት ነው። ሶ ዱ ዋይል ሉፕን በዚህ መልክ መስራት እንችላለን። ፖይንታችን ስንመለስ ይህን ሰርተናል። ሶ ሰልፍ ቼክ ኤክሰርሳይዝ ይኖረናል። ሶ
write a Java program which displays as follows 0 is even number 2 is even number ቀደም ያየነው እንግዲህ even number እና odd number ሁለቱንም አይደንቲፋይ አድርጎ ዲስፕሌይ የሚያደርግ ፕሮግራም የሰራ ነው። አሁን እናንተ የምትሰሩት ምንድነው ኢቨን ነምበሮችን ብቻ ከ0 እስከ 10 ያሉትን ኢቨን ነምበር ዲስፕሌይ የሚያደርግ ፕሮግራም ትሰራላችሁ ማለት ነው። ሶ እስካሁን አብራችሁ ስለቆያችሁ እናመሰግናለን። if you have any comment feel free to contact with our Facebook channel Ethio Technotube and LinkedIn and Telegram channel እስካሁን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ሌሎች ተጨማሪ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን አይከኗን ቤሏን ጠቅ አድርጉ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ጊዜ